ቁርአን ላይ የሚገኙ ሁሉም ምልክቶች በአጭሩ ትንሿ የሚም ምልክት እዚህ ቦታ ላይ ማቆም ግዴታ ነው። የትንሿ የላ ምልክት እዚህ ቦታ ላይ ማቆም ክልክል ነው። የትንሿ የቃፍ ምልክት እዚህ ቦታ ላይ ማቆሙ ከመቀጠሉ የተሻለ ነው። የትንሿ የሷድ ምልክት እዚህ ቦታ ላይ ከማቆሙ መቀጠሉ የተሻለ ነው። የትንሿ የጅም ምልክት እዚህ ቦታ ላይ ማቆምም መቀጠልም ይቻላል። ሁለቱ ባለ 3 ነጥቦች ከሁለቱ አንደኛው ላይ ማቆም ይቻላል፣ ሁለቱም ላይ ግን ማቆም አይቻልም። የትንሿ የሲን ምልክት ሰክታ ትንፋሽ ሳያወጡ ትንሽ ዝም ማለት። የትንሿ የሚም ምልክት ኢቅላብ የን ድምፅን ወደ ን ድምፅ መቀየር። የዚግዛግ ምልክት መድ ከሁለት ሐረካ በላይ የሚሳብ የመድ አይነት። ከፊደል ከላይ የሰረዝ ምልክት ፈትሐ ልክ እንደ አንደኛ ቤት ሆሄ ድምፅ አድርጎ ማንበብ ወይም አ። ከፊደል ከላይ የትንሿ የዋው ምልክት ضማ ልክ እንደ ሁለተኛ ቤት ድምፅ አድርጎ ማንበብ ወይም ኡ። ከፊደል ከስር የሰረዝ ምልክት ከስራ ልክ እንደ ሶስተኛ ቤት ሆሄ ድምፅ አድርጎ ማንበብ ወይም ኢ። ሁለት ፈትሐ ወይም ፈትሐተይን ፈትሐ ላይ ን የሚል ድምፅ መጨመር። ሁለት ضማ ወይም ضመተይን ضማ ላይ ን የሚል ድምፅ መጨመር። ሁለት ከስራ ወይም ከስረተይን ከስራ ላይ ን የሚል ድምፅ መጨመር። ሁለቱም ሐረካዎች እኩል ከሆኑ ኢዝሃር የን ድምፅን በግልጽ ማንበብ። ከተበላለጡ ኢድጋም ወይም ኢኽፋ የን ድምፅን መደበቅ ወይም ጨፍልቆ ማንበብ። በአንዷ ሐረካ ቦታ ትንሿ የሚም ምልክት ከተቀመጠች ኢቅላብ የን ድምፅን ወደ ም ድምፅ ቀይሮ ማንበብ። ከፊደል ከላይ የሲን ፊደል ቁራጭ ከተቀመጠች ሸዳ ፊደሉን አጥብቀን ማንበብ። የትንሿ የአሊፍ ምልክት አሊፍ ሰጊራ ልክ እንደ አሊፍ መድ አድርገን ማንበብ። የትንሿ የያ ምልክት ያ ሰጊራ ልክ እንደ ያ መድ አድርገን ማንበብ። የትንሿ የዋው ምልክት ዋው ሰጊራ ልክ እንደ ዋው መድ አድርገን ማንበብ። ከፊደል ከላይ የዳል ምልክት የሚመስል ቅርጽ ሱኩን ልክ እንደ ስድስተኛ ቤት አድርገን ማንበብ ወይም እ። ከፊደል ከላይ የሞላላ ክብ ምልክት ይህ ምልክት ያለበት ፊደል አይነበብም። ከፊደል ከላይ የዜሮ ቅርጽ ምልክት ፊደሉ ላይ ስናቆም እናነበዋለን፣ የምንቀጥል ከሆነ ግን አናነበው። ከፊደል ከላይ የጥቁር ነጥብ ምልክት ተስሂል ሐምዛ ፊደልን በስሱ ቀለል ባለ መልኩ ማንበብ። ከአሊፍ ከላይ የሷድ ቁራጭ ምልክት ሐምዘተል ወስል